ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከ300 በላይ አጫጭር ታሪኮችን ደርሷል ከሚባልለት ከፈረንሳዊው ደራሲ ጉይ ደ ሞፓሳ ሁለት አጫጭር ትርጉም ታሪኮች አስደምጣችኋለሁ። ከዚህ በፊት እናት፣ የሀብሉ ጦስ፣ አባትና ልጅ የሚሉና ሌሎችም የጉይ ደ ሞፓሳ ትርጉም ሥራዎች ተርኬላችኋለሁ። ካላዳመጣችኋቸው ሊንኮቹን አያይዝላችኋለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ታሪኮቹ እናልፋለን። ሞት። ደራሲ ጉይ ደ ሞፓሳ፣ ተርጓሚ ኃይሌ ገብረ እግዚአብሔር። የልብ ሽበትና ሌሎችም በሚል ርዕስ በ2009 ዓ.ም ከታተመው መድብል የተገኘ። ልቤ ጥፍት እስኪል ድረስ ነበር የምወዳት። ግን ለምንድን ነው የምንወደው? በዚህች ዓለም ውስጥ ከአንድ ሰው ሌላ ለማወቅ፣ ከሱ ውጪ ስለ ሌላ ለማሰብ፣ በልብ እሱን ብቻ መመኘት፣ ያለማቋረጥ የሚመጣብንን የእሱን ስም ብቻ መጥራት፣ በጥልቅ ነፍሱ ውስጥ ማስቀመጥ፣ ወደ ከንፈር የሚመጣና ሁሌ ያለ እረፍት እንደ ጸሎት ሁሉም ቦታ ስለ እሱ ብቻ መዘመር እንግዳ ነገር ነው። ያሳለፍነውን ሁሉ መተረክ አያስፈልገኝም። ፍቅር ሁልጊዜ ከአንድ በላይ ሆኖ አያውቅም። ሁሌ ተመሳሳይ ነው። ተገናኘኋት፣ ወደድኳትም፣ በቃ። እናም ለአንድ ዓመት ያህል በፍቅሯና ርኅራኄዋ፣ በክንዶቿ፣ በእቅፏ፣ በእይታዋ፣ በካባዋና በንግግሮቿ ውስጥ ተሸጉጬ ታስሬና ተሸፍኜ ቆየው። ከሷ የመጣ ማንኛውንም ነገር በሙሉ እየተቀበልኩ ቀን ይሁን ማታ፣ ሞቼ ይሁን በሕይወት ያለሁበት ከማውቃት መሬት ይሁን ሌላ ዓለም ሳላውቅ በሷ ስር ኖርኩ። ግን ሞተች። እንዴት? አላውቅም። አዎ፣ ምንም አላወቅኩም። አንድ ምሽት ዝናብ እየዘነበ እያለ በስብሳ ወደ ቤት ገባች። በማግስቱ ያስላት ጀመር። ለአንድ ሳምንት ያህል ካሳላት በኋላ ታመመች። የአልጋ ቁራኛ ሆነች። ምን ተፈጠረ? ምንም አላወቅኩም። ሐኪሞች መጥተው ጽፈውላት ሄዱ። መድኃኒቶች አመጣንላት። አንዲት ሴት መድኃኒቶቿን አጠጣቻት። እጆቿ በጣም ይሞቁ ነበር። ግንባሯ ርጥብና የሚያቃጥል ነበር። ዓይኗ ደግሞ በአስተያየት የሚያንጸባርቅና አንጀት የሚበላ ነበር። አናግራታለሁ፣ ትመልስልኛለች። ስለምን ነበር ያወራነው? አላውቅም። ሁሉንም ረስቼዋለሁ። ሁሉንም። ከዚያ ሞተች። የሚያቃትት ደካማና የመጨረሻ እስትንፋሷን በደንብ ነበር የማስታውሰው። ጠባቂው አለ። እኔም ገባኝ። ከዚያ በኋላ ምንም አላውቅም። ምንም። አንድ ቄስ ባለቤቱ ሲል አየሁት። እየሰደባት የነበረ መስሎ ተሰማኝ። መቼም ከሞቶች በኋላ ይህን ለማወቅ መብት አልነበረንም። አባረርኩት። ሌላ ጥሩና ደግ ቄስ መጣ። ስለ እሷ ሲነግረኝ አለቀስኩ። ስለ ቀብር ስነ ሥርዓቱ ሺህ ነገሮች ተባሉ፣ ተነገረ። እኔ አላውቅም። የሬሳ ሳጥኑ ሲቸነከር የነበሩ የመዶሻ ምቶቹን ድምፅ ግን በደንብ ነው የማስታውሰው። ወይኔ ፈጣሪ! እሷ በዛች ጉድጓድ ውስጥ ተቀበረች። አዎ ተቀበረች። የተወሰኑ ሰዎች፣ ጓደኞች መጡ። ሸሸው፣ ሮጥኩ። በጎዳናዎቹ ላይ ለረጅም ጊዜ ተጓዝኩ። ከዚያ ወደ ቤቴ ገባሁ። በማግስቱ ለጉዞ ወጣሁ። ትናንት ተመልሼ ፓሪስ ገባሁ። መኝታ ክፍሌን፣ የኛ መኝታ ክፍልን፣ አልጋችንን፣ ዕቃዎቻችንን፣ ቤቱን፣ ባለ ንብረቱ ከሞተ በኋላ የሚቆዩ ነገሮችን ሳያቸው በመመለሴ ተበሳጨው። በሐዘን ስሜት መስኮቱን ከፍቼ መንገዱን ማየት ጀመርኩ። በእነዚህ ነገሮች መሃል ሆኜ በእነዚህ ስለ እሷ ሺህ ነገሮችን በማይታይ ስንጥቃቸው የያዙ ግድግዳዎች ተከብቤ ስጋውንና እስትንፋሷን የሚያስታውሱ ነገሮች ሲደራረቡብኝ ለመሸሽ ባርኔጣዬን አነሳው። ወዲያውኑ በሩ ጋር ስደርስ ራሷን ከእግሮቿ እስከ ራሷ አምሮባት ስትወጣ ልብሶቿን አስተካክላ እንደለበሰቻቸው ቆንጆ መሆኗንና ከጫማዎቿ እስከ ፀጉር ጌጦቿ በትክክል እንደተደረጉ ልታይበት ያስቀመጠችውን የደጃፍ መስታወት ተመለከትኩ። ሁሌ በሚያንጸባርቅና የእሷን ምስል ጠብቆ ያቆየ ንጹሕ መስታወት ፊት ተገተርኩ። የተንቀጠቀጥኩ ቆምኩ።
አይኖቼ ከጠፍጣፋው ጥልቅ ባዶ ግን ሙሉ ምስሏን የያዘ በመሰለኝ መስታወት ላይ አተኮሩ። ይህን መስታወት ወደው የነበረ መሰለኝ። ነካሁት። ወይኔ እንዴት ነው የሚቀዘቅዘው! ትዝታ፣ አንተ ትዝታ፣ ስቃይ የሚቆሰቁስ መስታወት፣ የሚያቃጥል የቆመ አሳፋሪና የቁም ስቃይ የሚያሳይ መስታወት። ልባቸው እንደ መብረቅ የሚያንጸባርቅና ነገሮችን የሚያጠፋ ልብ ያላቸው የተከሰቱባቸውን ነገሮች በቀላሉ መርሳት የሚችሉ በፍቅር ውስጥ ያለ መሳጭና ለመፋቅ የሚከብድ ትውስታን ለመርሳት የማይቸገሩ ወንዶች እንዴት እድለኞች ናቸው! እኔ ግን አልቻልኩም። ይኸው እየተሰቃየሁላችሁ ነው። ከቤት ወጥቼ ለምን እንደምሄድ ሳላውቅ ያለ ፍላጎቴ ወደ መቃብር ቦታ አመራሁ። በእብነ በረድ በተቀረጸ መስቀል ላይ ባለው ጽሑፍ መቃብሯን በቀላሉ አገኘሁት። እነዚህ ቃላት ተጽፈውበት ነበር። ስትወድና ስትወደድ ኖረች፣ ከዚያ ሞተች። ስጋዋ በስብሶ ውስጥ ነበረች። ምንኛ ያሳቅቃል! ግንባሬን መሬቱ ላይ ደፍቼ ተንሰቀሰቅኩ። ረጅም ጊዜ፣ በጣም ረጅም ጊዜ በቦታው ቆየው። ከዚያ እየመሸ መሆኑን ተገነዘብኩ። እንግዳና የእብድ የሆነ ስሜት ወደ ውስጤ ሰርጎ ሲገባ ተሰማኝ። ሌሊቱን ሙሉ ከአጠገቧ ሆኜ እያለቀስኩ ማሳለፍ ፈለግኩ። ግን ሰዎች ያዩኛል፣ ይወስዱኛል። ምን ማድረግ ይሻላል? አንድ ሐሳብ ብቅ አለልኝ። ተነሳሁና ከተማውን በእግሬ አካለልኩ። ተራመድኩ፣ ሄድኩ፣ ተጓዝኩ። ይቺ ከተማ እንዴት ጠባብ ናት ባካችሁ! ጎን ለጎን አንዱ ከሌላኛው የሚተያይበት ከተማ። እናም ደግሞ በሕይወት ካሉ ይልቅ የሞቱት ይበዛሉ። ስንት የውሃ ምንጮች፣ ስንት ለወይን ጠጅ የሚሆኑ የወይን ተክሎች የሚያስፈልጋቸውና ስንት ዳቦዎች የሚጨርሱና ወደዚህ ዓለም ለመምጣት ቀናቸውን ለሚጠብቁ ለሌሎች መጪ ትውልዶች ሰማይ ጠቀስ ሕንፃዎችና መንገዶች ሌሎች ቦታዎች ላይ መስራት ሳያስፈልግ አይቀርም። እስከኛ ድረስ የነበሩትን ሁሉንም ትውልዶች መሬት መልሳ ወደ ራሷ ከርስ ተቀብላቸዋለች። በመረሳት ብዛት እንዳልነበሩ ሆነዋል። ቻው ለዘላለም ተብለዋል። ሜዳው ግን እስካሁን አለ። ምንም የተነካ አይመስልም። ገና የሚሞቱም በመጠለያ ጉዳይ አይቸገሩም። ከመቃብሩ አጠገብ የቆዩ ሙታን የተቀላቀሉበት፣ መስቀሎቹ ራሳቸው ወደ መበስበስ ደረጃ የደረሱበት፣ ነገም ሌሎች ሟቾች በተራቸው የሚገቡበት አንድ ትልቅ መቃብር አየው። በነጻነት በበቀሉ ጽጌረዳዎች፣ በጠንካራና ጥቋቁር ቅርንጫፎች የታጠረና የሰዎችን ስጋ በልተው ባደጉ የሚያማምሩና ያዘኑ የሚመስሉ ተክሎች የተሸፈነ ነበር። ማንም ያልነበረኝ ብቸኛ ነበርኩ። ከአንዱ አረንጓዴ ዛፍ ስር ልጥፍ አልኩ። በዛፉ ወፍራም ጠቆር ያሉ ቅርንጫፎች መሃል ሙሉ በሙሉ ተወሸቅኩ። እንደ ሰጠመኝ መርከብ ውዳቂ አካል በግንዱ ላይ ተንጠልጥዬ ጥብቅ አልኩ። በደንብ ሲመሽና ሁሉም ነገር ወደ ጥቁርነት ሲቀየር መጠጊያዬን ትቼ በዝግታና በከባድ እርምጃ በዛችው ሙታን የሞሉባት ሜዳ መሃል መራመድ ጀመርኩ። ለረጅም ጊዜ አልተራመድኩ። ዞርኩ፣ አላገኘኋትም። ክንዶቼን ዘርግቼ አይኖቼን ከፍቼ መቃብሮቹን በእጆቼ፣ በእግሮቼ፣ በጉልበቶቼ፣ በደረቴ እንዲሁም በጭንቅላቴ ገጨኋቸው፣ ዳሰስኳቸው። ግን ሳላገኛት ሄድኩ። መንገዱን ለማግኘት እንደሚጥር አይነ ስውር ድንጋዮቹን፣ መስቀሎቹን፣ የብረት አጥሮቹን፣ የጠወለገው አበቦች የነበራቸውን ጉንጉኖች ነካዋቸው፣ ደባበስኳቸው። በጣቶቼ እየተከተልኩ እየጠቆምኩ ፊደሎቹን አንድ በአንድ እየለያየው ስሞቹን አነበብኳቸው። ምን አይነት ሌሊት ነው! ላገኛት አልቻልኩም። ጨረቃ የሌለበት ሌሊት። ፈራው። በመቃብሮቹ መሃል በነበረች ጠባብ መተላለፊያ የእግር መንገድ ላይ ስራመድ አሰቃቂ ፍርሃት ጉብ አለብኝ። መቃብሮቹ አስራዱኝ። ባለፍኩበት ቦታ ሁሉ መቃብሮች ብቻ ነበሩ። ተቆጥሮ የማያልቁ መቃብሮች፣ በግራ በቀኝ ከፊቴ ከኋላዬ መቃብሮች ብቻ። ጉልበቶቼ ዝለው በደንብ መራመድ ስላቃተኝ ከመቃብሮቹ በአንዱ ላይ ተቀመጥኩ። ልቤ በፍጥነት ስትመታ ሰማሁ። ዱ ዱ ዱ። ሌላ ድምፅም የሰማሁ መሰለኝ። የሚረብሽ ይህ ነው የማይሉት ድምፅ። ይህ ድምፅ የተፈጠረው በተረበሸ አእምሮዬ ውስጥ ይሆን ወይስ በማይዘልቁት ሌሊት ወይም የሰዎች ሬሳ በተዘራበት ምስጢራዊ መሬት? ወደ ሁሉም አቅጣጫ ተመለከትኩ። ለስንት ሰዓት ነበር እዚያ የተቀመጥኩት? አላውቅም። በሽብር በድን ሆኜ ነበር። በድንጋጤ ሰክሬ ለመጮህ
እንዲሁም ለመሞት ዝግጁ ነበርኩ። ወዲያውኑ የተቀመጥኩበት የእብነ በረድ ድንጋይ ንጣፍ የተንቀሳቀሰ መሰለኝ። አዎ በእርግጥ ልክ የሆነ ሰው እንደገፋው አይነት ተንቀሳቅሷል። ከጫፉ ወድቄ አንድ ሌላ መቃብር አጠገብ አረፍኩ። እናም ቀጥ ብዬ በመጣሁበት መንገድ ላይ አንድ አስፈሪ ነገር አየሁ። ሞት ነበር። ምንም እንኳ ድቅድቅ ጨለማ ቢሆንም ራቁቱን የወጣውን አጽም አካላቱን እንዳለ በደንብ አየሁት። እናም በመስቀሉ ላይ የነበረውን ጽሑፍ አነበብኩት። እዚህ ዣክ አልቫ በ51 ዓመቱ አርፈዋል። የሚወዱትን የሚወድ ታማኝና ደግ ሆኖ ያለፈ ቢሆንም በጌታ ፈቃድ ሞቷል ይል ነበር። ሞትም በመቃብሩ ላይ ተጽፎ የነበረውን አነበበው። ከዚያ ከጠባቡ መንገድ ጫፍ የነበረ ሹል ድንጋይ አነሳና የተጻፈውን በጥንቃቄ መፋቅ ጀመረ። በእርጋታ ሙሉ በሙሉ ካጠፋቸው በኋላ በአመልካች ጣቱ ላይ የነበረ አጥንት አድርጎ በጥቃቅን ፊደሎች እንደገና እንዲህ ብሎ ጻፈ። እዚህ ዣክ አልቫ በ52 ዓመቱ አርፏል። ንብረቱን ለመውረስ ሲል አባቱ ቶሎ እንዲሞት ያፈጠነ አስቸጋሪና ጨካኝ ሰው ነበር። ሚስቱን ሲያሰቃይ ቆይቶ ልጆቹን ፍዳቸውን ሲያሳይ፣ ጎረቤቶችን ሲያታልል፣ ሲሰርቅ ኖሮ በአሰቃቂ ሁኔታ ሞተ። ሞት መጽሐፉን ከጨረሰ በኋላ የሰራውን ሥራ ራቅ ብሎ በተመስጦ ተመለከተው። እኔም በድንገት ዞር ብዬ ሳይ ሁሉም መቃብሮች እንደተከፈቱ ተገነዘብኩ። ሁሉም ሬሳዎች መውጣታቸውንና በመቃብሩ ላይ በወላጆቻቸው የተጻፉላቸውን ውሸቶች በእውነቱ እንዲተኩ ሁሉንም መሰረዛቸውን ተመለከትኩ። እናም ሁሉም የሚቀርቧቸውን ሰዎች ሲያስቸግሩ የኖሩ በጠላትነት መንፈስ የተሞሉ አጭበርባሪዎችና ግብዞች፣ ተንኮለኞች፣ ሐሜተኞች፣ ቀናተኞች፣ ሲሰርቁ የኖሩ ያታለሉ፣ ሁሉም አሳፋሪ ውርደቶችን የፈጸሙ፣ ጸያፍ ተግባሮችን የሰሩ፣ መልካሞችን አባቶች የበደሉ፣ ታማኞቹ ሚስቶችና ታዛዦቹ ልጆች የተማረሩባቸው መሆናቸውን ተረዳሁ። ሁሉም በምድር ላይ ያለ ሰው ያላወቀው ወይም ያላወቀ መስሎ ያለፈው አስጸያፊና አስቀያሚ ተግባሮች በዘላለማዊ የአጥንታቸው መኖሪያ ደጃፍ በአንድ ጊዜ ተጻፈ። የእሷም እውነቱ ተጽፎ መቃብሩ ላይ እንደሚሆን አሰብኩ። አሁን ካለሁበት በተከፈቱ የሬሳ ሳጥኖች፣ ሬሳዎችና አጽሞች መሃል እየሮጥኩ ወደ መቃብሩ አቀናሁ። ወዲያውኑ አገኘሁት። መከፈቱን ባልመለከትም ከሩቅ ነበር የለየሁት። እናም ከጥቂት ሰዓት በፊት በእብነ በረዱ መስቀል ላይ ተጽፎ ያነበብኩትን ስትወደድና ስትወድ ኖረች ከዚያ ሞተች የሚለው አንድ ቀን ወዳጇን በማታለል ከሌላ ጋር ስትሄድ በነበረው ዝናብ ምክንያት ብርድ መጥቷት ሞተች ተብሎ እንደተቀየረ አየሁ። ጠዋት ሲሆን በድን ሆኜ ከአንድ መቃብር ጎን ሰዎች ያነሱኝ ይመስለኛል።